ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ሙልት ትርፍርፍ ይበልልን። እንግዲህ በትናንትናው ዕለት ቪዲዮ ሰርቼ ያለው ስለ አዶናይ እኔ ቪዲዮ ሰርቼ ከለቀኩ በኋላ ደግሞ ጥሩ ነገር ሰምተናል። ተፈቶ ወደ ቤቱ ገብቷል። በዚህ ምክንያት ከሱ ጋር የታሰሩት በአላግባብ የፕላትፎርሙን አላግባብ ተጠቅመውታል የተባሉትም ከሱ ጋር ሌሎች የታሰሩ ቲክቶከሮችም በሙሉ እነ ማሜን ፕሬዝዳንት ማሜን ጨምሮ ሁሉም ተለቀዋል ማለት ነው። እንግዲህ እንደሰማነው ከ3 ቀን በፊት በሚኪ ማይክ ሚዲያ ላይ እንደሰማነው አባገዳ የተደራጀ ቡድን ወደ አዲስ አበባ ጉዞ ጀምረዋል። በእነ አዶናይ ጉዳይ በእርቅ እንዲፈታ በማለት በሚል የሰማነው ነገር ነበረ። እንግዲህ በአባገዳም ይሁን በምንም አዶናይ ተፈቶ ወደ ቤቱ መጥቷል። አዶናይ ማለት እንግዲህ እኔ መጀመሪያውንም ተናግሬያለሁ፣ ሰግጥ ፈምስ በሚለው እንዳጠቃቀማችን ነው። እንዳጠቃቀማችን እንደሰማችሁት ቃሉን አልጠራውም ሲል ነበረ ሰራዊት ፍቅሬ። ቃሉን ጠርተነው እንደተጠቀምነው ነው። እንግዲህ እንደተጠቀምነው ነው። አጠቃቀማችን ነው የሚወስነው። ቃሉን ለምንፈልግበት ነገር ላመንበት ነገር ተክተን መስራትን የመሰለ ነገር የለም በማለት ነው እንጂ ደድቡ አይደለም። ደድቡም ከሆነ ደግሞ ሌሎች አፍራሽ የሆኑ ቃል የሚነግሯችሁን አትስሙ በማለት ብንወስደው መልካም ነው። እንግዲህ ምንም ጥፋት የተገኘበት ነገር የለም። እስካየነው ድረስ እንቅስቃሴ ሲያደርግ የነበረው ምን አይነት እንቅስቃሴ ሲያደርግ እንደነበረ ሁላችሁም ታያላችሁ። እንግዲህ በዚህ ልጅ የቀኑም ሰዎች ሊሆኑ ይችላሉ፣ ብቻ አናቅም። አሁን ተፈቷል። ደስ የሚለው ነገር ዋናው መፈታቱ ነው። ከዚህ በኋላ ደግሞ ይሄ ለሱ ትምህርት ይሆነዋል፣ ለሱም ለሌሎቹም አብረውም ለታሰሩት ትምህርት ይሆነዋል። ግን በጣም ሌሎች የሚታሰሩ በሚዲያ ላይ ያለ አግባብ የህፃናትን አይምሮ የሚበክሉ በጣም ብዙዎች በሞሉበት አገር አዶናይን ማሰር ተገቢ ነው ብዬ አላስብም፣ እንደኔ ማለት ነው። እንደኔ እንግዲህ አዶናይ በመታሰሩ ሰበብ እናትየው ያደራ ልጆቹን ተቀብለው ወደ ቤት አስገብተዋቸው ነበር። የእናት ደስታ ደስ ይላል። ትናንትና ደግሞ ሲፈታ የነሱን በቃ ማንም ላይቭ እንግዲህ ላይቭ ሲፈታ አይተናል ማለት ቤቱ ገብቶን የጠበቃቸው። እናትየዋ ደግሞ ያው ከቤታቸው ሄደው ቤቱ ሲጠይቁ ሲገቡ ያለው ሁኔታ ያን ሙመንት ነው አይደል የሚባለው እና ያንን ነገር በቃ ሳይ በጣም ልቤ መቼም እናት እኮ እናት ናት፣ ምን ጊዜም አይደለ እናት ልጇ ነው እንጂ ቲክቶከር አይደለም። ለኛ ነው አዶናይ ቲክቶከርነቱ። ለእናት ግን ምንም ቢሆን መንግስትም ፕሬዝዳንትም ቢሆን ለእናት ልጅ ነው። ስለዚህ ደስ የሚለው ነገር እንኳን ደስ አላት እናትየዋ። ደስ ይላል። የእናት ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ። አብራችሁ ስትደግፉትም የነበራችሁ እንግዲህ ስትቃወሙትም የነበራችሁ ምንም ማድረግ አይቻልም። ተፈቷል። ደግሞ አንድ ጠበቃ አዶናይ በመፈታቱ የተነሳ ከቤት እንዳትወጣ እኛ ከ10 ጊዜ በላይ ታስረን ተፈተናል እና ጠያቂ መስለውም ወደ ሌላ ነገር ሊከቱክ የሚችሉ ሰዎች ስላሉ ለማንኛውም ከተፈታህ በኋላ ከቤት እንዳትወጣ፣ እቤትም ጠያቂ መስለው ለሚመጡ ሰዎች ደግሞ ከምትናገረው ነገር ጥንቃቄ አድርግ። እኔም ላይቭ ገብቼ ስላንተ አወራለሁኝ እና አይዞ ወንድሜ ያለ ነው ምንም ማለት አይደለም ብሏል አንድ ጠበቃ ማለት ነው። ለአዶናይ ከቤት እንዳትወጣ የሚል መልእክት አስተላልፏል። ይህ በእንዲህ እንዳለ ደግሞ ጋዜጠኛው እንግዲህ የሰሞኑ መነጋገሪያ የሆነው ሶፎንያስ ከሀገር ወጥቷል ተብሎ የተለያዩ መረጃዎች ከሀገር የመውጣቱን እየዘገቡ ነው ያሉት። እንግዲህ ባይወጣ እዚሁ ሆኖ ራሱን ቢያስተካክል ጥሩ ነበር። ምክንያቱም አንድ ሰው በዚህ ነገር ከተበላሸ የሆነ የማይድን በሽታ ካላጋጠመው በስተቀር የሆነ መሰናክል ካላጋጠመው በስተቀር በዛው ነው። እንግዲህ እነ ፋሬስ እነ ታቋቸዋላችሁ አሁን በጣም በሚዘገንን ሁኔታ ሚዲያ ላይ ወጥቶ እንዴት እንደሚሆን ማለት ነው። እና ነገ ይሄን የመሰለ ወንድ ልጅ እንደው ሱፍ ሲያምርበት እኔ እኮ ሱፉ እንዴት እንደሚያምርበት እና ነገ ደግሞ ሊፕስቲክ እና ቻፕስቲክ ተቀብቶ ኩል ተኩሎ እንዳናየው ከሀገር ባይወጣ ጥሩ ነበረ። እዚሁ ሆኖ ከራሱ ጋር ተስማምቶ ራሱን አክሞ ቢድን መልካም ነበረ። ግን የተባለው ነገር ከሀገር ወጥቷል ነው። በዚህ አጋጣሚ ግን አዶናይ ከእስር ተፈቷል። በጣም ደስ የሚለው የሰሞኑ መነጋገሪያ እንግዲህ የሆነው ይህንን ሳምንት ያለፍንባቸውን ሳምንቶች የአዶናይ መታሰርና የጋዜጠኛው መጋለጥ ጉዳይ ነበረ። እንግዲህ እስካሁን ደግሞ የፍሬዘርን መፈታት አልሰማንም። ፍሬዘርም ለጥያቄ ታስሮ ነበረ በዚሁ በጋዜጠኛ ጉዳይ። አሁን ምን ላይ እንደሆነ የምናውቀው ነገር የለም፣ መረጃዎችም አልወጡም።
ስለ ጋዜጠኛው ግን ከሀገር እንደወጣ መረጃዎች ይጠቁሙናል ማለት ነው። ባይወጣ ጥሩ ነበረ። እና አዶናይ ብርሃነ ወደ ቤቱ ገብቷል። በገባበት ሰዓት ላይ ደግሞ ቤቱ ሆኖ እናትየው ሲመጡ በጣም ደስ የሚል ሁኔታ ነበር እዛ ጋ ያየ ነው። እንግዲህ እናት ምንጊዜም እናት ናት። እናት ምንጊዜም ደስ ይበላት። ምክንያቱም ልጇ አዶናይ ቲክቶከር አይደለም፣ ልጇ ነው። ለእሷ ልጇ ነው። ምናልባት ቲክቶከር የሆነበትን ቀን ለራሱ ትረግም ይሆናል በዚህ አጋጣሚ። እና ያለ ነው እንግዲህ ወንድ ልጅ ይታሰራል፣ ይፈታል፣ አለመግባባቶች አሉ። ነገ የሚሆነው አይታወቅም። ለማንኛውም እንግዲህ ከዚህ በኋላ አዶናይ ምን እንደሚል ወደ በኋላ የምንሰማው ይሆናል። ከዚህ ካጋጠመው ነገር በኋላ አዶናይ ምን ሀሳብ እንዳለው እስካሁን የሰማነው ነገር የለንም። ከተማኝ መረጃዎች አንዳንድ ነገሮች ስንሰማ እኛም ወደ ሚዲያው ይዘን እንመጣለን። ለዛሬ ያለኝ ይሄ ነው እና እናንተም ሰብስክራይብ አድርጉ፣ ላይክ አድርጉ። አዶናይ በመፈታቱ ደስ ያላችሁ የአዶናይ ደጋፊዎች ተቃዋሚዎችን ብትሆኑ ላይክ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ኮሜንት ጻፉልኝ። በሚቀጥለው ስንመጣ ደግሞ ወቅታዊ ሁኔታን ጊዜያዊ የሆኑ ነገሮችን ሁለገብ ላይ ስለሆነ የምንሰራው ወደፊት ደግሞ ይዘን የምንመጣውን ነገር ይዘን እስክንመጣ ድረስ ለአሁኑ ግን የእናንተ ማበረታታት ያስፈልገናልና ላይክ አድርጉ፣ ሰብስክራይብ አድርጉ። ቻናሌን ዳጊ ቲዩብ ይባላል። ዳጊ ቲዩብን ሰብስክራይብ አድርጉ። በጣም የምወዳችሁ የማከብራችሁ የሀገሬ ልጆች እንግዲህ መረጃዬ ይሄን ይመስላል። የዛሬ መረጃዬ እኔም የበኩሌን ደስ ስላለኝ ስለተፈታ የሚያድግ ልጅ ነው። ገና ብዙ ደረጃ የሚደርስ ልጅ ነው። ስለዚህ ይህ ልጅ እንደዚህ ካሁኑ ቅስሙን መስበር አስፈላጊ አይደለም። አናቱን ማለት አያስፈልግም። ለብዙዎች ይደርሳል። ትናንት አይተናል። ለጊቻ ቦይስ ብሎ ያደራጃቸውን ከመንገድ ያነሳቸውን ልጆች አይተናል አይደለ? ነፃነትን ደግሞ አይተናል። ሁሌ በቲክቶክ እያየናት እንግዲህ አዶናይ ከመጣ በኋላ ነው አዶናይ ወደ አዲስ አበባ አምጥቶ አልተውሽም ብሎ ከሙዚቃ እንድትሰራ እያደረገ ያለው ማለት ነው። ስለዚህ ለሰው የሚደርስ ልጅ ነው። ልቡ ደግሞ የዋህ ነው፣ ንጹህ ልጅ ነው። ስለዚህ አዶናይ መደገፍ ነው ያለብን። ብንደግፈው እኛ የምንከስረው ምንድን ነው? ቆይም ዝም ብላችሁ እየሄዳችሁ ላይክ ሰብስክራይብ ታርጉ የለ እንዴ? ግደለው ፍለጠው የሚሉ አንድ ነገር ዘረኝነት ሰምታችሁበታል፣ የዘረኝነት ነገር አይታችሁበታል። ስለዚህ ላይክ ሰብስክራይብ አርጉኝ። እኔንም አመሰግናለሁ። ተባረኩልኝ።